የገባሁት have more than like 10 years of experience የተማርኩት computer engineering 5 ኪሎ አዲስ አበባ ዩኒቨርሲቲ ኦፍ ቴክኖሎጂ ነው so after that I was more interested in hardware engineering and interfacing እንደዚህ ይሄ chip interfacing የተለያዩ ዲቫይሶችን ከሶፍትዌር እና ሃርድዌር ኢንተርፌሲንግ ነበር more interested የሆንኩት more ወደ ኤሌክትሮኒክስ አካባቢ ማለት ነው so የሰራሁትም it's a defense concept R&D company ነው መጀመሪያ graduate ካረኩ በኋላ so ምንሰራው more of in the robotics industrial automation ሌላ የተለያዩ የዲፌንስ ኮንሰፕቶችን R&D level ነበር ምንሰራው it was interesting for me at first so እዛ ካምፓኒ ለ3.5 years ሰርቻለሁ almost 4 years ገደማ ማለት ነው ግን ከተወሰነ ጊዜ በኋላ ማርኬቱን በደንብ ኤክስፒሪየንስ ኤክስፕሎር ሳረገው ይሄ ሃርድዌር ኢንጂነሪንግ በጣም ሊሚትድ ነው ኦፖርቹኒቲው so በእኛ ሀገር ግሮ ማድረግም ትንሽ ቻሌንጂንግ ሆኖ አገኘሁት so I started looking software projects plus ደግሞ የተለያዩ ቱቶሪያሎች እያየሁ በራሴ የተወሰኑ ፕሮጀክቶችን መስራት ሞከርኩኝ እዛም የተለያዩ ሶፍትዌር ፕሮጀክቶች ላይ participate አረግ ነበር like for example tracking device የተለያዩ ማፕ አሁን currently እንዲያውም እንደ ቢዝነስ መጥቷል OSM ተጠቅመን instead of Google Map more of customized የሆነ ማፕ ለመስራት ሞክረን ነበር so ያንን ሲሰራ more of ወደ ሶፍትዌር ኢንክላይን አደረኩኝ ከዚያ በኋላ አፖዚት ሰራ ኤክሰለረንት ሰርቻለሁ JNG በአዘ ፍሪላንሰርም የተለያዩ ቦታዎች ሰርቻለሁ ፕላስ አሁን ሪሞት ደግሞ በደንብ ኮመን እየሆነ ሲመጣ የዩኤስ ካናዳ ዩክሬን ናይጄሪያ የተለያዩ አገሮች ካምፓኒዎች ጋር ሰርቻለሁ so basically experience ይሄን ይመስላል አሁን ደግሞ ዩኒሲ ሶፍትዌር ዴቨሎፐር እየሰራሁ ነው ፕላስ ከረንትሊ የራሴን ካምፓኒ ለማቋቋም ትንሽ ሀሳብ ኮንሰፕቹዋል ደረጃ እየሰራሁበት እገኛለሁ so that's from my experience እሺ so ከሶፍትዌር ጋር ከመግባት በፊት ከሃርድዌር ወደ ሶፍትዌር ትራንዚሽን ስታደርጊ እንዴት ነበር ሜንሽን አድርገሻል በራስሽ የሰራሻቸው ፕሮጀክት ነበሩ ግን how was the transition was it easy ተመሳሳይ ነገሮች አግኝተሻል how did it go ኢዚም ነው ለማለት ይከብደኛል to be honest ከሃርድዌር ወደ ሶፍትዌር ስቴጅ a bit easy ነው ሃርድዌር ትንሽ more of challenging ነገሮች ይበዙታል ፕላስ ደግሞ already የተለያዩ አሁን ሃርድዌርም ላይ ብዙ ለርኒንግ መማር as in like it's a skill so ብዙ ነገሮችን መማር ከለመድን ወደ ሌላም ነገር እኔ አዲስ ነገር ለመማር ቀላል ነው የሚሆነው በጣም ከባድ አልነበረም ምክንያቱም እዛም ብዙ ሶፍትዌር ፕሮጀክቶች ይሰሩ ነበር የምሰራበት ካምፓኒ ውስጥ so እዛ ላይ ብዙ ኢንቮልቭመንት ስለነበረ በራሴ የፈለኩትን for example Node.js backend ወይ React.js ለማጥናት እና ለመስራት ቀላል ነበር already እዛ የሚሰሩ ፕሮጀክቶች ስለነበሩ ማለት ነው so was not hard so more like easy ነበር ብዬ አስባለሁ okay since exposureም ስለነበረሽ it was a bit easier yeah I think so okay so ወደ ሶፍትዌር ስንገባ so how do you approach software like full stack development or how do you structure a full stack app እንዴት ነው ያንቺ approach ብዙ ጊዜ like እኔ በደንብ አርኪቴክት ወይ ቲም ሊድ ሆኜ የሰራሁባቸው ፕሮጀክቶች ፍሮንት ኢንድ ፕሮጀክቶች ናቸው ፉል ስታክ ዴቨሎፕ ፉል ስታክ ፕሮጀክቶችም ላይ ቴክ ሊድ ወይ አርኪቴክት ሆኜ ሰርቻለሁ ግን ኦልሬዲ ብዙ ነገሩ ካለቀ በኋላ ነው የደረስኩት ሶ
ስትራክቸር በማድረግ ደረጃ ሳይሆን እንደመጀመሪያ አርክቴክት ምን አይነት ቱል እንጠቀም የሚለውን ላይክ መጀመሪያ ፕሮጀክቱን ለማየት እንሞክራለን። ለዚህ ፕሮጀክት የትኛውን ላይብረሪ ኦር ቱል ወይ ሪያክት እንጠቀም ወይ አንጊላር እንጠቀም ወይ ፎር ስቴት ማኔጅመንት ሪዳክስ እንጠቀም ወይ ሞቤክስ እንጠቀም ወይ ቢልቲን ኮንቴክስት ኤፒአይ እንጠቀም የሚለውን based on the scalability plus the type of the project መጀመሪያ ዲሳይድ ለማድረግ እንሞክራለን። ፕላስ ቲምስ ፋሚሊያሪቲ ፎር ኤግዛምፕል በፊት ሪዳክስ ቱልኪት ሳይመጣ በፊት ለምሳሌ ሪዳክስ ቦይለር ፕሌቱን ማዘጋጀት ራሱ ትንሽ ታይም ኮንሱሚንግ ነበር for a person who doesn't have experience with Redux. So እሱን ኮንሲደር ለማድረግ እንሞክራለን። ለምሳሌ ከዚያ በኋላ ደግሞ ለምሳሌ ለሎካላይዜሽን ብቻ ቢልቲን መጀመሪያ ከነበረን ኤክስፒሪየንስ ተነስተን እሱን ዲሳይድ ለማድረግ እንሞክራለን። ከዚያ በኋላ ፍሮም the smallest features ነው የምንጀምረው። the smallest components ለምሳሌ ነው የምንጀምረው እንጂ መጀመሪያ ትላልቅ ኮምፖነንቶችን አይደለም ብሬክዳውን አድርገን ከዛ ሪፋክተር ማድረጉን ትንሽ ታይም ኮንሱሚንግ እና የፕሮጀክቱን ደግሞ ኮምፕሌክሲቲ ሊጨምረው ስለሚችል ፍሮም the smallest ኮምፖነንት ነው የምንጀምረው። ከዛ በኋላ የሆነ ኮዲንግ ስታንዳርድ ይኖረናል። ፕላስ ደግሞ ለምሳሌ ኢንፎርስ የሚያደርጉ ለምሳሌ ሶናር ኪዩብ እንጠቀማለን። ፕላስ ደግሞ ሪዳክስ ከተጠቀምን ላይክ ፋይል ስትራክቸር ኮምፖነንት ፋይል ኔሚንግ ፋንክሽን ኔሚንግ እሱን ሁሉ ስታንዳርዳይዝድ የሆነ ነገር ለመጠቀም እንሞክራለን ሞር ዩኒፎርም እንዲሆን። ሜጀር ደግሞ ኮዲንግ ቴስቲንግ ከቨሬጅ ሞስት ኦፍ ታይም 80% ነው። አንዳንዱ 100% ግን ሪያሊስቲክ አይደለም 100%. ፕላስ አይ ዶንት ቲንክ ኢትስ ዳት መች ዩዝፉል ሞር ዳን 80% ከሆነ ኢናፍ ብዬ ነው የማስበው። ሶ ሞር ፎከስ የምናደርገው እሱ ላይ ነው። አምና ሹር ኢፍ አይ አንሰርድ ዩር ኩዌስችን በደንብ ለማብራራት እሞክራለሁ ከዚህም በኋላ። በደንብ መልሰሽልኛል። ኔክስት ያሰብኩትን ጥያቄ አብረሽ ነው የመለስሽልኝ። ስለዚህ just to recap መጀመሪያ we see the project, then the tools we to use based on scalability and team familiarity and also type of project ነው የሚመረጠው። ከዛ በኋላ previous experience also matters, and you said start from the smallest components, then use the coding standards, then lastly testing coverage ናቸው የምናያቸው ነገሮች ማለት ነው። Yeah. So did you use this approach ሁሌም ቢሆን ይሄን approach ነው የምትጠቀሚ, or did your approach change like from the first when you started till now? Do you think that your approach changed, or is this your approach since the beginning? No. Actually ሁላችንም አሁን ለምሳሌ በፊት ምንጽፈው ኮድ እና በፊት ፎሎ የምናደርገው approach is different. Currently follow የምናደርገው እና ደግሞ in the future follow የምናደርገው approach it may be most likely different ነው የሚሆነው። So ከእንደዚህ approach አሁን from my experience ይሄ approach ጥሩ ነው ብዬ ያሰብኩትኝ ከተለያዩ ፕሮጀክቶች ካለኝ ኤክስፒሪየንስ ነው። ፎር ኤግዛምፕል ጆንሰን ኤንድ ጆንሰን is a big company, ትልቅ ኮርፖሬት ካምፓኒ ነው። ሶ ብዙዎቹን ስኪል ይሄ ስኬላቢሊቲ ስታንዳርዳይዜሽን እሱን ነገሮች የተማርኩትኝ ከዛ ካምፓኒ ነው ብዬ አስባለሁ። ምክንያቱም ኦልሬዲ ቢልት የተደረገ ቲም አለ፣ ፕላስ ደግሞ ስታንዳርድ አለ። እሱን ፎሎ ማድረግ የሴኪሪቲ ስታንዳርድ አለ፣ ኮዲንግ ፕራክቲስ ስታንዳርድ አለ፣ ቴስቲንግ ስታንዳርድ አለ፣ ቴስቲንግ ከቨሬጅ ስታንዳርድ፣ ኤቭሪቲንግ ስታንዳርዳይዝድ ከሆነ ለወደፊት ሪፋክተር ለማድረግም ኮድ ሪፋክተር ለማድረግም ስኬል ለማድረግም በጣም ኢዚ ነው የሚሆነው። ሶ እነዚህ ነገሮች የመጡት መጀመሪያ አሁን የዛሬ 5 ዓመት ብትጠይቂኝ ፕሮባብሊ ዲፍረንት አንሰር ነበር የሚሆነው፣ ማላቃቸውም ነገሮች ስለነበሩ ማለት ነው። ለምሳሌ ሶናር ኪዩብ አንጠቀም ነበር። እኔ መጀመሪያ የተጠቀምኩት ጄኤንጄ ስንገባ ነው። አሪፍ ቱል ስፔሻሊ ለትላልቅ ቲሞች እና ጁኒየር እና ሲኒየር ሚክስድ የሆነበት ቲም ላይ በደንብ ስታንዳርዳይዝ ለማድረግ እና ኮድ ኮምፕሌክሲቲውን ለመቀነስ እንደዚህ አይነት ቱሎች መጠቀም
በጣም ዩዝፉል የሆነ ነገር ትሩ ኤክስፒሪየንስ ነው። ይሄን የመጣሁበት ብዬ ነው የማስበው። So looking back, what's a project you found most technically challenging or rewarding project, like challenging ነበር or interesting ነው ይሄኛው የምትዩ ፕሮጀክት ምንድን ነው? ብዙ ፕሮጀክቶች አሉ፣ ግን ከኔ አሁን በጣም ኢንተረስቲንግ ብዬ የምለው ሁለት ፕሮጀክት ጠቅስልሽ እችላለሁ። አንደኛው ሃርድዌር ፕሮጀክት ነው። በፊት ግራጁዌት እንዳረኩኝ ጆይን ያረኩበት ኤዲሲ ካምፓኒ የሰራሁት የኢንዱስትሪያል ኦቶሜሽን ፕሮጀክት ነው። ምንድነው የሰራ ነው? ለትልቅ ሹገር ፋክተሪ ዊዝ ኖ ሂውማን ኢንተርቬንሽን ይሄ ዲስትሪቢዩትድ ኮንትሮል ሲስተም ያለው ማሽኖችን ለማሽኑ ኮድ ይጽፋል። በዚህ ኮድ መሰረት ኦፕሬት እንዲያደርግ ብሎ ማሽኖቹን ጋይድ ያደርጋል። ማሽኖቹን ፍሮም ደ ሴንትራል ሩም ኮንትሮል ማድረጊያ ሲስተም ነው። ትንሽ ኮምፕሌክስ ነው። አንደኛ ሁለተኛ የተጠቀምነው ላንጉዌጅ ሲ ፕላስ ነው። ጃቫ ምናምን ቢሆን አይ ቲንክ ሞር ኢዚየር ይሆን ነበረ። ሲ ፕላስ ፕላስ በራሱ የነበሩት ችግሮችን በራስሽ ማኑዋሊ ለምሳሌ ሜሞሪ ሊክ እንደዚህ አይነት ነገሮችን አሁን በደንብ አላስታውሰውም፣ ግን ትንሽ ቻሌንጂንግ ነበረ። ፕሮጀክት ሪንግ ነው ብዬ አምናሹር ከረንት ያለበትን ስታርት ግን አት ዳት ታይም ፕላስ ከሰራ ነው ነበር ትንሽ ከዜሮ ጥሩ የሆነ ደረጃ ያየሁት ፕሮጀክት ነበር። ኢንተረስት ነው ብዬ አስባለሁ። ከዚያ ባለፈ ደግሞ ጌም ትሪ ብዙ ላይክ 6 months or 7 months ነው የሰራሁበት ቴክ ሊድ ሆኜ። እሱ ፕሮጀክት ትንሽ ቻሌንጅም ነው ዲዩ ቱ ማኔጅመንት ኦፍ ኮድ ፕላስ ደግሞ የተጠቀምናቸው ቴክኖሎጂዎች ኢንተረስቲንግ ነበሩ። ብዙ በአንድ ፕሮጀክት ብዙ ነገር ለምሳሌ ሞባይል አፕሊኬሽን ነበረው፣ ቻት ሲስተም ነበረው፣ ላይቭ ስትሪሚንግ ነበረው፣ ኢንአፕ ፐርቼዝ ነበረው። ይሄ ኦብዘርቫብል ምንድነው አምፕሊቲዩድ እንጠቀም ነበረ። ላይክ አናሊቲክስ ቱሎች ነበሩት። ብዙ ፊቸሮች ነበሩት ፕሮጀክቱ። እነዛ ፊቸሮች ስንሰራ ኦር ሜንቴን እናደርግ እግረ መንገዳችንም ብዙ ለስኪላችን ላይ ብዙ ፐርሰናሊ ሪፋክተር ማድረጉም ራሱ ቻሌንጂንግም ቢሆን ብዙ ትምህርት ሰጥቶኛል። እሱም ፕሮጀክት ኢንተረስቲንግም ነው ፕላስ ሪዋርዲንግም ነው ብዬ አስባለሁ ሁለቱም ፕሮጀክቶች። That's an interesting projects ናቸው ሁለቱም። So you've also worked with bigger companies like J&J ብለሽናል። ስለዚህ how does it look like working in bigger companies? ትላልቅ ኮርፖሬቶች ላይ መስራት አሪፍ ነው። ብዙ ጥቅም አለው። ፕላስ ደግሞ ትንሽ ጉዳት ሊኖረው ይችላል sometimes። ጥቅም ያለው ምንድነው? በደንብ ኦልሬዲ established ቲም ከሆነ ከነሱ ቤስት ፕራክቲስ መማር ይቻላል። ትላልቅ ከኛ የበለጠ ፎር ኤግዛምፕል ከኤምአይቲ ከኮርኔል ግራጁዌት ያደረጉ ቲምሜቶች ነበሩ። ከነሱ ብዙ ነገር ተምሬያለሁ እኔ። የእነሱን ኤክስፒሪየንስ በቀላሉ ማግኘት እንችላለን ጥሩ ቲም ከሆነ እና ይሄን ጌን ማድረግ እንችላለን። ትንሽ ጉዳቱ ደግሞ ምንድነው? ይታጠራል ኤክስፒሪየንሳችን። አሁን ስታርታፕ ሲሆን አዲስ ነገር እንሞክራለን፣ ፌል ያደርጋል ወይ አይሰራም፣ እንሳሳታለን። ለመማርም ትልቅ እድል አለን ስታርታፕ ሲሆን። አሁን እንዳልኩሽ አሁን ጌም ትሪ ላይ ብዙ ነገር ተምሬበታለሁ። ጄንጂም ላይ ብዙ የራሱ የሆነ ነገር ብማርበትም ጌም ትሪ ላይ ሲሆን ግን ብዙ ኤክስፕሎር አለ። አይ ቲንክ ዩ አንደርስታንድ። ስታርታፕ ላይ ሲሆን ለመማር በጣም ኦፖርቹኒቲው ሰፊ ነው የሚሆነው። ትላልቅ ኮርፖሬቶችም ላይ ሲሆን እንደዛው ቢሆንም ለረጅም ጊዜ ግን ኮርፖሬት ላይ መስራት ጥሩ ነው ብዬ አላስብም። ስፔሻሊ አዝ ጁኒየር ዴቨሎፐር መጀመሪያ ትንሽ ስታርታፕ ላይ ሰርቶ ከዛም ኮርፖሬት ላይ ኢቨን ልዩነቱንም ለማወቅ የሆነ ነገር ሮንግ ሲሆን እንዴት ነው የምናስተካክለው፣ ስታንዳርዱ እንዴት ነው የሚለውን ለማወቅም ኢቨን ጥሩም ቲም ባይሆን እንኳን ላይክ ይሄ
ጥሩ ኮድ ባይጻፍም ላይ አፍርሰው መሰራት ያለበት ኮድ እንኳን ቢጻፍ ስታርታፕ ለመስራት ትንሽ ጥቅም አለው። የተወሰነ ጊዜ ግን ሁለቱም ላይ ለረጅም ጊዜ መስራት ጥሩ ነው ብዬ አላስብም። ያው ሁለቱም ራሱ የሆነ ዩዝም አለው ጉዳትም አለው። ሰምታይም ፔሪድ startups are usually for exploring and experiences, or especially at the early stage. Big companies already structured, and other people's experience is important ሲሆን ማለት ነው። እንደዛ ነው ማስበው። ወርክ ኢንቫይሮንመንት ሳንወጣ በፊት you've worked remotely ከተለያዩ ታይም ዞን ውስጥ ሰዎች ጋር ነው ስለሻል እና distributed team ነው የሚሆነው። ስለዚህ how do you ensure effective collaboration? ጊዜ ፍሌክሲብል ነው ሪሞት ቲም ሲሆን ይሄ ታይም ዞን የተለያየ ቢሆን እንኳን ለምሳሌ ኤስቲ ታይም ዞን እና የኛ መሰለኝ 7 hours 8 hours ዲፍረንስ ሊኖር ይችላል። ግን ሞስት ኦፍ በጣም አንዳንዴ ነው ለምሳሌ ፕሮዳክት ሪሊዝ ሲኖር ሌሊት ዩዘሮች በሌሉ ሊሚትድ ዩዘር ባሉበት ሰዓት መደረግ ካለበት እንደዚህ አይነት ነገሮች በእኔ ሌሊት ልሰራ እችላለሁ እንጂ ሞስት ኦፍ ታይም እንደኛ እንደ በራስ እንደምንሰራው አይነት የሆነ 4 hour 3 hour ኦቨርላፕ ካለ ኢቭን በጣም ዲፍረንት ታይም ዞን ቢሆን ራሱ በጣም ማኔጀብል ነው የሚሆነው። ሪሞት ስራው አንድ አድቫንቴጅ የፍሌክሲቢሊቲ ነው። በራሳችን በፈለግነው ሰዓት sometimes ጠዋት መስራት ላንፈልግ እንችላለን፣ ኦር ማታ መስራት እንፈልጋለን፣ ኦር ቫይስ ቨርሳ ያንን ማኔጅ ማድረግ እንችላለን። ሶ if you overlap ነው ብዬ ነው የማስበው አንለስ በጣም ኢንተርዲፔንደንት ቲም ካልሆነ በስተቀር። ለምሳሌ ዩክሬን ስራ አይ ቲንክ ተመሳሳይ ታይም ዞን ነገር ነው። ቲሙ በጣም ኢንተርዲፔንደንት ነበረ። የሆነ ነገር በጣም ኮዱም ኮምፕሌክስ ነበረ። ለምሳሌ ሪዳንዳንት ኮዶች ነበሩት። ይሄ ስትራክቸር ጄስ ነበር። ኤክስፕረስ ደግሞ ትንሽ ጥሩ አርኪቴክት ካልነበረው መጀመሪያ ነገሮቹ ኮምፕሌክስ ሊሆን ፊክስ ለማድረግ የሆነን ፊቸር የሰራው ባዲ ከሆነ ስለዛ ፊቸር ዲበግ አድርጌ የታለ ከምደርስ ታይም የሚያደርግ ኮሊጌን ነገር ማን ይሰራል ብሎ መጠየቅ የሚቀልበት ሁኔታ ሊኖር ይችላል። ይሄ ፕሮባብሊ ኮድ ማኔጅመንት ያው ሊሆን ይችላል። ሶ ኢን ዲስ ኬስ ተመሳሳይ ታይም ዞን መሆን ሜቢ አድቫንቴጅ ሊሆን ይችላል። otherwise ግን few hours overlap በቂ ነው። ፕላስ በጣም ማኔጀብል ነው። so it's not that hard to collaborate even if different time zone ቢኖር that's interesting. ነገር ጨምረው የተለያየ ላይ ሰርተሻል። ጌሚንግ ላይ ጄንጄም ሪሌትድ አለ ገቨርንመንት ኤአይ የትኛው ዶሜን ነው ቴክኒካሊ ኢንተረስቲንግ? አይ ዶንት ቲንክ ማተር የሚያደርግ አይመስለኝም። እዚህ ጋር የትኛውም ዶሜን ኦን ዘ ፕሮዳክት እና የምትጠቀሚው እኔ አሁን እንደ ራስሽ ፐርሰናሊቲ እና እንደ ራሳችን ፐርሰናሊቲ እና ምን እንደምትፈልጊ ይወሰናል። እኔ ለምሳሌ አዲስ ነገር እንጂ በጣም ሩቲን ነገር ተደጋጋሚ አንድ ነገር መስራት የሆነ ቻሌንጅ የሆነ ነገር አዲስ ነገር የተማርኩኝ መስራት ከዛም ትንሽ ማስተር ሳደርገው ደግሞ አዲስ ነገር ሰራ ደስ ይለኛል። ዶሜኑ አይ ቲንክ የትኛውም ዶሜን ላይ ቢሆን ሞር ክሬዲት ብሎ ይሄ ምናምን የሚደረግ ዝም ብሎ የኮርፖሬት አፕሊኬሽን ሲሆን ትንሽ ሰራሽ ወር ሜቢ ማናገር የሆነ ቴክስት ምናምን በደንብ ማስተራረግን ከሰራን በኋላ የሆነ ፕሮጀክት 1-2 ፕሮጀክት ይሰለቻል። ብዙ እንደ ፊቸር ነው ፊቸሮች አሉ። ቻት ሲኖረው ለምሳሌ
ኢንትረስቲንግ ይሆናል። የሆነ ሴሽን ላይክ ቪዲዮ ኮል ኦር ሳምቲንግ ይሄ ላይቭ ሴሽኖች አሁን ጌም በጣም ኢንተረስቲንግ ይሆናል። ለዛ ነው ብዙ ቴክኖሎጂዎችን ተጠቅመናል። ለመጠቀም አንበናል። ፕላስ ዩዘሩም በደንብ ተጠቅመታል። ላይ ከትንሽ ዩዘር 1 ሚሊዮን ዩዘር ገብተን ዊዝን ፊው መንትስ ማለት ነው። ሶ ጌም ኢንተረስቲንግ ፕላስ ለምሳሌ አፖዚት ፊንቴክ ኢንትረስቲንግ ነው እንደ ዶሜን ምክንያቱም በጣም ሰፊ ስለሆነ ፊንቴክ ሎጂኩን በጣም ሰፊ ስኬትድ ነው። ፕላስ ደግሞ ይሄ ለተት በጣም ለተት ፕሮዳክሽን ሄድ አይችልም። እሱ በጣም ኮሸስ ሆነ የሚሰራው ሲስተም ፊንቴክ እሱም ኢንተረስቲንግ ነበረ። ሁለተኛ ሞር ኢንተረስት አድርጎኛል ከሰራሁባቸው ሲስተሞች ፊቸር ብዬ ነው ማስበው። ያ ኢንተረስቲንግ ብዬ ነው ማስበው። ጁኒየር ዴቨሎፐር ሜንተር አድርገሻል፣ ቲም ሊድም ነበር። ስለዚህ ኮዲንግ እና ሊደርሺፕ ሪስፖንሲቢሊቲ እንዴት ነው ባላንስ የምታደርጊው? ብዙ ዴቨሎፐሮች ያሉበት ቲም ላይ ትንሽ የሰራሁትኝ ኢቨን ሊድ አድርገው የመረጡኝ ቲም ላይ አብዛኞቹ ሲኒየሮች ነበር። ጁኒየር ዴቨሎፐሮችን ሜንቶር ያደረኩበት በጣም ትንሽ ወይ ሁለት አምናሹ ፐርሰናሊ ለዚህ ጥያቄ ለመመለስ ጥሩ ሰው ነኝ ብዬ ምክንያቱም ይሄ በጣም ይሄ ሜንተርሺፕ እኔ ራሴ ቀረኛል ነው ማስበው። ዴቨሎፕመንት ላይ ነው እስካሁንም ብዙ የሰራሁት እዛ ላይ። ፎር ኤግዛምፕል ጌም ትሪ ቴክ ስሰራ ቻሌንጂንግ ነበር ለእኔ። ምክንያቱም በቃ የለነው ኢንቫይሮንመንት ኮድ ካለን ፒአር ካለን ኦር ከፒአር እናደርጋለን ወይ ኢደር ኮመንት እናደርጋለን። ከዛም ወርክ የምንከተለው ግን እንደዚህ በደንብ ያሉነ ቲም ሆኖ ፕላስ ደግሞ ቲም ሊድ ሆነ ስንሰራ ቻሌንጅ ምንድን ነው? የማጆር ታይማችንን መከፋፈል ትንሽ ሊከብድን ይችላል። የትኛው ለሪቪው የትኛው ታይም ለሚቲንግ ለምሳሌ ሚቲንግ ሊሆን ይችላል። ኤቭሪ 2 ዊክስ እንዴት እናድርገው፣ ምን ሽፍት አድርግ፣ ይህን ቴክኖሎጂ በምን እንቀይረው። ለምሳሌ ባክኢንድ ኤክስፕረስ መሆኑ ቀርቶ ወደ ኔስት ብንቀይር ምንድን ነው አድቫንቴጁ ዲስአድቫንቴጁ፣ ለሱ መዘጋጀት ሊጠበቅብን ይችላል። አሁን ታይም ያ ከወሰደው ደግሞ መማርና መስራት ደግሞ ከፈለግን ኮንፍሊክት ሊገጥመን ይችላል። እሱ በቀጥታ እኔ የምመክረው ለማንም ሰው ለራሴም መጀመሪያ በደንብ ኮዲንግ ላይ በጣም ጥሩ አውት ፐርፌክት የሚሆን የሚባል ግን አትሊስት ለራሳችን ሳትስፋይድ እስክንሆን ድረስ በቀስ ይሄ ሊደርሺፒንግ እና ሜንተሩን በትንሽ ብቻ ስላይት ብናስኬደው ብዬ አስባለሁ። ኢንስቴድ ኦፍ ሙሉ ለሙሉ ኢንቮልቭድ ከመሆን። ምክንያቱም ሁለቱም ሚዲዮከር ሆነን እንዳንበቅ መጀመሪያ ብዙ እንደ ሶፍትዌር ፎከስ ሰጠ የሚገባው ለምንገቡ ሚዲያ ይሄ ቴክኒካል አስፔክቱ ላይ ነው። እዛ ላይ ፎከስ አድርገን ሊደርሺፓችንን ደግሞ ኦን ዘ ዌይ ዴቨሎፕ እያደረግን መሄድ እንችላለን። ጉድ አድቫይስ። ጌም ትሪ ላይ የነበረሽ ፕሮጀክት ትንሽ ነግረሽናል። ሀባጄ የነበረሽ ፕሮጀክት ምንድን ነበር? ሜቢ ጄንጂ ጄንጂ የሰራ ነው አንድ አፕሊኬሽን ነው። አይ ሚን አንድ ስማርት ፕሮጀክት የሚባል ከዛም በኋላ ደግሞ ሌላ ቲም ጄንጂ ዩሮ ቲም ላይ ሌሎች ፕሮጀክቶችን ሰርተናል።
ስለ የሚባለው ነው ትልቅ ያለ አፕሊኬሽን ምንድነው ጄንጄ ኢንተርኮንቲኔንታል ሁሉም አህጉር ነው የሚባለው እንትን ያሉት ዲስትሪቢዩቲንግ ሴንተሮች ያሉት እና ብዙ አይነት ሜዲካል ዲቫይሶች አሏቸው። ያንን ዲቫይሶች እንደ ኮንሳይመንት ነው የሚሰጡት። ሆስፒታሎች ሊሆን ይችላል፣ ሄልዝ ኬር ተቋሞች ሊሆን ይችላል። ኤክስፓየሪ ዴት ያላቸው አሉ፣ የሌላቸው አሉ። ብቻ ብዙ ዲቫይሶች አሏቸው። እነዛ ሎኬሽኖች መዝግቡ ካውንት አድርጎ ብዙ አይነት ካውንት አይነት ብቻ ይሄ የራስ ቢዝነስ ካውንት ታይፕ አላቸው። የነሱ ካውንት ታይፕን ዲስፕሌይ አድርጎ ሁለቱን ደግሞ ማች አድርጎ እነዚህ ኳፖቹን ፕላስ ደግሞ ሌላ ደግሞ አይ ፎርጋት ሌላም ሎጂክ ነበረው። ከኤክስፓየሪ ዴት ሰበስበው ደግሞ ምን ያህል ዲቫይሶች እንሰበስባለን፣ ምን ያህሎቹን ኮንሳይመንት ላይ እንሰጣለን። ቤዚክሊ ኮንሳይመንት ማኔጅመንት አፕሊኬሽን ነው። ለምንድነው የተደረገው? ለእነሱ ስፔሲፊካሊ ለሄልዝ ኬር ቢዝነስ ሎጂክ ሞር ኦፍ የቢዝነስ ሎጂክ መረዳት ትንሽ ቻሌንጂንግ ግን ምንድነው እነሱ ይሄ ቲሙ ስትራክቸር ሎጂኩን የሚያጠና ስለሆነ እሱን ገባና ድረስ በስነስርዓት ፊቸር ሲምፕል በሆነ ነገር እሱ የሚሰሩ ፕሮዳክት ኦርደሮች አሉ። በዛ መንገድ ኢዚ ነው። ከዛ ባለፈ የሚጠቀሙት ስታንዳርድ እንትን ኮዲንግ ፕራክቲስ አላቸው፣ ዴቭኦፕስ ፕራክቲስ አላቸው። እሱ የሚከተል ነው ጄ ላይ ሞር ኦፍ ኮንተንት አፕሊኬሽን ነው፣ ግን በየሀገሩ እንዲጠቀሙት ተደርጎ የተሰራ ነው። ታይም ዞናቸው ቤዝድ ኦን ታይም ዞን ማስተካከል ሊሆን ይችላል፣ ሎካል ኮንዲሽን ሊሆን ይችላል። የተለያዩ ፊቸሮች ለእያንዳንዱ አገር ለሚጠቀሙበት ስፔሲፊካሊ ደግሞ እንሰራለን። ለምሳሌ ዩኬ ሌላ ስታይል የሚጠቀም ከሆነ ተርኪ ሌላ አይነት ስታይል የሚጠቀም ከሆነ ይሄ ካውንት ኢንስታንስ የሚባለው ለእነሱ ከሆነ ደግሞ ካውንት ኢንስታንስ ታይፕ ዋዝ ቬሪ ኢንተረስቲንግ። ከሞላ ጎደል አሪፍ ፕሮጀክት ነበር። ብዙ ተምሬበታለሁ። አሁን በደንብ አሪፍ ጥሩ የሰጠች። አሁን ላይ ራሻ ያለ ፕሮጀክቶች ይላሉ። የዩኒሲኤ ብዙ በጣም ዴቨሎፕመንት ያለበት አይደለም። ሞር ኦፍ ሰፖርት ነገር ያላቸው ግን ሲሆን ደግሞ ታይም ፍሪ ይኖራል። አሁን ፎከስ ያደረጉት ኦፍ ማይ ፐርሰናል ፕሮጀክት የሰራ እንዳልኳችሁ አውትሶርሲንግ ነው። ብቻ ሞር ኦፍ ወደ እያጠናቸው በቴክኒካል ሶፍትዌር ዴቨሎፕመንቱ ላይ ከረንትሊ እየሰራ ወደፊቱ የምቀጥለው ይመስለኛል። ደግሞ እንደ ብሬክ ታይም ነው የሚባለው፣ ትንሽ እንደ እረፍት ነገር የተወሰኑ ክላሶችን ስራ ብቻ መስራት ስለፈለኩኝ ላይ ነው ያለሁት። ከአንቺ ከራስ ፐርሰናል ፕሮጀክቶች ውስጥ በጣም ጆይ አለ ኛውን ኢንትረስት ምትዩ ቱ ቢ ኦነስት ነገር ሰራለው። ለምሳሌ ገበያ የሆነ ኢንኩቤሽን ነበረ። እዛ የተወዳደርንበት ቶፕ 5 ተመርጠን ነበረ። አይምር ያዘጋጀው ኮምፒቲሽን እሱ አሪፍ ነው። ለወደፊትም መሰራ ይመስለኛል። ፐርሰናል ፕሮጀክት ጊዜ የሆነ ኢንተረስቲንግ አይዲያ ይመጣልን ትንሽ ሰራና ጊዜ አሁን የፐርሰናል አልቀጥልበት ወይ በካምፓኒ ስራ ወይ በስራ ቢዚ ይሆናል ወይ ሳምቲንግ ኤልስ።
ግን የሆነ ሙያሽ የሚባል እንትን ምንድነው አፕሊኬሽን ነው። ምንድነው ኮዚንግ ጀስት ሬሲፒ ጀነሬት ነው የሚያደርገው። በፊት ኤአይ አልነበረም። ምንድነው የምናደርገው? ኢንግሪዲየንት እንመዘግብለታለን። ሶ ቤዝድ ኦን ዶስ ኢንግሪዲየንት የምንፈልገውን አይነት ቁርስ፣ ምሳ፣ እራት ጀነሬት ያደርግልናል። አይ ዳይት ነው የምንፈልገው ካልን ደግሞ የዳይት ሬሲፒ ምን እንመዘግባለን። ሶ የዳይት ጀነሬት ያደርግልናል። እንደዛ አይነት ነገር ነበር የሰራ ነው። ከረንትሊ ቱ ቢ ኦነስት ምንም አልቀጠልኩትም። በላይ ላስት ከሰራውበት ግን ወደፊቱ ሆፕፉሊ የሚቀጥለ ይገኛል። It sounds like an interesting project too. ስለዚህ አሪፍ ነው። የሚቀጥሉት ለእኔ ጋር ያለኝ ጥያቄዎች እነዚህ ናቸው። የሚቀጥሉት ደግሞ ዮርዳኖስ ትቀጥላለች። Thank you. ሰላም ራያና፣ ናይስ ቱ ሚት ዩ። ከጥያቄ በፊት ቴንክ ዩ ፎር ጆይኒንግ አስ በእኔ ቢሃፍ ማለት ነው። የእኔ ጥያቄ የሚጀምረው ልጠብቅ የተቻለሽ ጥያቄ አሁን ያለሽበት ወርክፎርስ ኢትስ ሜን ዶሚኔትድ የሚባል ነው እና have you personally like faced gender related challenges and also እንዴት ይሄ ኢንዱስትሪ ውማንን እንዴት ሰፖርት ይበልጥ ማድረግ ይችላል ብለሽ ታስቢያለሽ? አሪፍ ጥያቄ ነው። ግን አሁንም ብዙ from my personal experience እንደ ፐርሰናሊ ብዙ ቻሌንጅ ያረኳቸው ነገሮች የሉም። መሆኔ ብቻ የተወሰኑ ኤክሰፕሽን ሊኖሩ ይችላሉ። ለምሳሌ አንድ ስቴሪዮታይፕ የመደረግ ሊሆን ይችላል፣ ኤክሰፕሽን ሊኖር ይችላል። ግን አብዛኛው ኢንቫይሮንመንቶች ለእኔ ጥሩ ነበር ብዬ ነው ማስበው። ኢቨን ኢፍ አንደር ሪፕሬዘንቴቲቭ ሆንም እንኳን መሆኔ ብቻ ለተለየ መልኩ የተደረኩት ኦር ዲስከሬጅ የተደረኩበት አጋጣሚ የለም። አንድ ትንሽ ኤክሰፕሽን ውጮቹ ጋር እንዲያውም ሜቢ አፍሪካ ሴት መሆኔ ሳይሆን ከአፍሪካ ስፔሻሊ ከኢትዮጵያ ወርክፎርስ ሪሰርች ማድረግ ስላለመዱ መጀመሪያ እስክናደረግ ድረስ የሆነ ነገር እስክናሳያቸው ድረስ ሄዚታንት የሆኑ ካምፓኒዎች፣ ድርጅቶች ነበሩ። ግን እነሱ ትንሽ ናቸው። ፕላስ ቤዝድ ኦን ዴር ኤክስፔሪንስ ኦር ደግሞ ስላሉት ነው ብዬ ነው የማስበው። እዚህ ሀገር ውስጥ በጣም ትንሽ ብዬ ነው የምለው። ግን እኔ ፎከስ አድርገው ብዙ ጊዜ ፕሮሞሽን እንዲናይ ብንደረግም ኢቨን አንደርፕሬዘንትድ ሆንም ማድረግ ያለብን ብዬ ማስበው ኮንቲኒቲ መማር፣ ለራሳቸው ኦፖርቹኒቲ ማድረግ፣ ብዙ ኦፕኒንግ ላይ ላይ ማድረግ፣ ብዙ ኢንተርቪዎችን ማድረግ ስኪል አፕላይ ማድረግ፣ ኢንተርቪው ማድረግም ስና መፈተን ካይንድ ኦፍ ስኪል ነው። ታይም ዴቨሎፕ እናደርገው ነገር በዛ ኢቨን ድና የተደረግንባቸው ኦፖርቹኒቲዎች እንዲያውም ጥሩ ነገር ልንጠቀምባቸው እንችላለን ብዬ አስባለሁ። ምናሽብ ላይ ሌላ ኤክስፒሪየንስ አዘ የመን ቴክ ግን ወዝ ሞስ አሪፍ ነው። ጀሽ ነው እንትን የምትይው ላይክ አሪፍ ኦፖርቹኒቲስ ነበሩ ፐርሰናሊ። አሁን ፕሬዘንትድ ግሩፕስ አሉ ብለሻል። ናት በጀንደር ብቻ ሳይሆን አፍሪካን ሆናችን ባይ ሬስ ማለት ነው። ስለዚህ ለእነዚህ ፕሬዘንትድ ግሩፕስ ወርኪንግ ወይም ኮሚኒቲ ቢልዲንግ ሃው ኢምፖርታንት ኢዝ ኢት ነው ብለሽ ታምኛለሽ? ወይስ ጀስት ቢልዲንግ ኦን አወር ላይክ ሶፍት ስኪልስ ኦር ቴክኒካል ስኪልስ ማዳበር ይበቃል ብለሽ ታስቢያለሽ? አይ ቲንክ ሁለት ነገር ኢምፖርታንት ነው። ኢንዲቪጁዋል አዘ ኢንዲቪጁዋል የተለያዩ ኦፖርቹኒቲዎች የምናገኘው ራሳችን ስኪል ነው ባለን ከስኪል ነው። ግን ግሩፕ እና ሌሎች ሴቶች ለምሳሌ ኦር አንደርፕን ሰዎች በደንብ ወደ ፊልዱ ለምሳሌ ሴቶች ወደ ፊልዱ እንዲገቡ ሌሎች ሴቶች ሲያዩ ሞር ወደ ፊልዱ እንዲገቡ
ሴቶች የሌሉበት ፊልድ ከሆነ ላይክ ሳይኮሎጂካሊም ትንሽ ቻሌንጂንግ ሊሆን ይችላል። ምክንያቱም የራሳቸው አይነት ታይፕ ሰው ከሌለ ብዙ ፊር አለ። ስቴሪዮታይፕ የሚደረግ በጣም ቻሌንጂንግ ሊሆን ይችላል። የሚያስብ ሰው ቴክ ላይ እንደ ሴት ማድረግ አነስተኛ፣ ግን ሁለቱም ኢምፖርታንት ነው። ስኪልም ኢምፖርታንት ነው። አዝማች ደግሞ ይሄ በግሩፕ ኮሚኒቲዎችን ክሬት ማድረግ፣ ሜንተር ማድረግ ከታች ያሉ ጁኒየሮችን ፕላስ ኦፖርቹኒቲዎች ሲኖሩም ለሌሎች ሼርም ለማድረግ እዛም ደግሞ ሼር ሲደረጉም ለመጠቀም እነዚህን ግሩፖች በደንብ ፕሮሞት ማድረግ እና ስትሮንግ ኮሚኒቲዎች መፍጠር ኢምፖርታንት ነው። ሁለቱም ኢምፖርታንት ነው ብዬ ነው የማስበው። ጥሩ ፖይንት ነው ያነሳሽው። ከዚሁ ጋር በተያያዘ ማለት ነው ስኪልስ አሉ ብለናል። ኔትወርኪንግ ራሱ ስኪል አለ። ሌላ ኦቨርሉክድ ብለሽ የምታስባቸው ሶፍት ስኪሎች አሉ? ለምሳሌ አሁን ቅድም ወርኪንግ ኦን ሊደርሺፕ እና ቴክኒካል ፓርት ሴፓሬትሊ ብለሻል እና ሌላ ሰጀስት የምታደርጊያቸው ሶፍት ስኪሎች አሉ? ሜጀር ኮላቦሬቲቭ መሆን፣ ለርን መማር መቻል፣ ፕላስ ደግሞ ራሳችንን ኮንፊደንት ሆነን ራሳችንን እንዴት ነው ፕሮሞት ማድረግ። ይሄን ይችላል ያለን ነገር ኢቭን በሊንክዲን ሊሆን ይችላል ኦር ፐርሰናል ፖርትፎሊዮ ዌብሳይት ሊሆን ይችላል። ኦር ላይ አሁን እኔ ጊታብ ብዙ የለኝም። አብዛኛው የካምፓኒ ፕሮጀክት ስለሆነ ፕሮባብሊ የሰራኋቸው ትንሽ ፐርሰናል ፕሮጀክት ናቸው። ኢቨን ስኪሎችን ለማሳየት መሞከር ጥሩ ስኪል ይመስለኛል። ራሱ ስኪል ግን ሜንሊ ኮላቦሬት ማድረግ እና ከተለያዩ ኢንቫይሮንመንታችን ጋር ኢዚ ኮፕ ማድረግ ይችላል። ሜጀር ስኪል ብዬ ነው የማስበው። ቆንጆ ፖይንት ነው። እዚህ ጋር ከጥያቄዎች ጋር አብሬ እዚህ ቻት ላይ ሀያት መሐመድ how long has it been since you graduated ይላል። from your LinkedIn at the university bachelor degree in electrical እና computer engineering 2014 በፈረንጆቹ እንደተመረቅሽ ያስረዳል። ከዛ በኋላ ሞር እንትን ኦፊሻሊ ማርሹ እንትን አለ ለዲግሪ ደረጃ ብቻ ለሰርቲፊኬሽን ኦር ጀስት ላይክ ፊልድን ያዳበርሽው ስኪሎቹ? ከዛ 2014 ነው ግራጁዌት ያደረኩትኝ አዲስ አበባ ዩኒቨርሲቲ። ከዛ በኋላ ይሄ በሰርቲፊኬት አንድ ያለ ኢንኩቤሽን ሴንተር ታችንን ፒች ማድረግ ሲጀምር አንድ ወስጄ ነበር ባኪን ኢንጂነሪንግ ወይ ዴቭኦፕስ ወይ ባኪን ጀስት እዛ ኮምፒቲሽን ለመሳተፍ የሚለው ነው እንጂ ሰርቲፊኬት ለመውሰድ ለዛ ኢንተረስት አልነበረ። ከዛ ባለፈ አብዛኞቹ እንደ ለፍቶት ወይ ዶክመንቴሽን በማንበብ ቱቶሪያል በመጨረስ ሊሆን ይችላል ኦር ፕሮጀክት ሃንድስ ኦን በመስራት ሊሆን ይችላል። በዛ በጣም ነው እንጂ ተማሪ ሬጉላር የሆነ ክላስ ውስጥ ገብቶ ማለት ትምህርት ከግቢ በኋላ አልወሰድኩም። ኢንቴንሽን አልነበረኝም። ሆነስቲ ማስተር ቨርዥን ስተዲ ነው የፈለኩት ከማሩ ይልቅ አንለስ ይሄ ኤአይ ስተዲ ለመማር ካልፈለኩኝ በስተቀር ሶፍትዌር ዴቨሎፕመንት አሁን በጣም ብዙ ሪሶርስ አለ ኦንላይን ኮርስ መጠቀም ስራችንን ዴቨሎፕ ማድረግ እንችላለን ብዬ አስባለሁ። ከዚሁ ጋር ተያያዘ ሌላም ጥያቄ ነበረ። I'm a junior developer and I want to ask skills should I acquire or focus on most right now and what technologies do you think are worth learning today? እዚሁ ሪሶርስ ስላልሽ አሪፍ ብለሽ ማድረግ የምትፈልጊያቸው ካሉ or የሆነ እንደ ፓዝ ሪኮመንድ የምታደርጊው? እኔ አሁን ይሄ ጥያቄ በጣም ፐርሰናላይዝድ ነው ማስበው። ምክንያቱም ኢንተረስታችን ምንድን ነው? ኢንተረስታችን ምንድነው ደግሞ የተለያዩ ነገሮችን በመሞከር ነው። አሁን እኔ ፐርሰናሊ መጀመሪያ የመሰለኝ ሃርድዌር ኢንጂነሪንግ ነበር አየሁትኝ።
ሜቢ ፓት ሊሆን ይችላል። በእርግጥ አየሁት በተለይ ምክንያቶችሽ ለማድረግ ወሰዱ ፔጅ ነበር አይ ቲንክ ፊት ኮዲግ ና የሚባለው ኦልድ ነበር። ከዛ ላይ መጣ። ከዛ ፔጅ ነበር መጀመሪያ አካባቢ ማለት ነው። ከዛ በኋላ አፖዚት ስፕሪንግ ነው የሚጠቀመው። መጀመሪያ ኦልሬዲ ሳልገባ እያጠናው ነበር። ለዛ አፖዚት ገባው። ስፕሪንግ ነበር። ከዛ ኤክሰለረንት በአንጉላር ነው የምንጠቀሙት። አንጉላር እና ዶትኔት ኮር ነበር። እሱን ማርኪንግ እሱን ሰራሁኝ። እኔ ብዬ ማስበው ሁሉንም ነገር መነካካት ጥሩ ነው ብዬ አላስብም። ምክንያቱም አንዱ ላይ ሜዲኬር ነው፣ ሁሉንም በደንብ አናውቀውም። ከዚያም ደግሞ ሁሉንም እናውቀዋለን ግን በደንብ አናውቀውም ነው የሚሆነው። ግን አሁን ከረንትሊ በደንብ የሰራሁበት ጃቫስክሪፕት ወይ ሪያክት ነው። ይሄ ጃቫስክሪፕት ፍሬምወርኮች ትንሽ ኦፖርቹኒቲያቸው ሰፊ ያለ ይመስለኛል። ኢቭን ጃቫ ኦፖርቹኒቲ ለማግኘት ስታርታፖች አብዛኞቹ የሚጠቀሙት ኢደር ኖድ.ጄኤስ ነው ወይ ሪያክት ነው ነው። አንጉላር ትንሽ ያለ በፊት ፖፑላር ነበር። እነዚህ ሁለት ኤክስጄኤስ ነው። ከባክኤንድም ጃቫስክሪፕት ፍሬምወርክ ነው የሚጠቀሙት፣ ፍሮንትኤንድም አብዛኞቹ ጃቫስክሪፕት ፍሬምወርክ ነው የሚጠቀሙት። ኢንተረስትድ ከሆነ አንድ ሰው እነዚህ ፍሬምወርኮችን ለመማር ብንማራቸው እና በደንብ ብንሰራባቸው ሪዋርዲንግ ብዬ አስባለሁ። ዲቱ ደማት ተጃማሪነት ካለፈ ግን ከዛ ባለ ግን የትኛውን ፍሬምወርክ ለምሳሌ ጃቫ ስፕሪንግም ትላልቅ ኮርፖሬት ካምፓኒዎች ይጠቀሙታል። ዶትኔትም ለምሳሌ ዩኤን ለሲስተሞቹ አብዛኞቹ ወይ ድሩፕ ናቸው ወይ ዶትኔት ነው የስራው ማለት ነው። ሁሉም ማርኬት አለ፣ ግን ስታርታፖች ብዙ ስለሆነ ጃቫ ስፕሪንግ ሞር ሪዋርድ ይለኛል። ሳስማይ አገላለጽሽ ማለት ነው። እና ስፒኪንግ ኦፍ ማርኬቲንግ ኦፖርቹኒቲስ ሌላ ጥያቄ ነበረው። So the tech industry in Ethiopia is evolving, but for junior developers, do you think the international market offers better opportunities for growth and learning compared to the local one? What would you recommend ይላል። እዚህም ሀገር ሪሰንትሊ ውጭም ስለሰራሽ ምን ይመስላችኋል? ለዚህ ኮርስ based on your experience ማለት ነው። እኔ ጁኒየር የነበርኩበት እና አሁን ያለው ታይም አሁን ያለው ታይም እኔ ጁኒየር የነበርኩበት ታይም ኢንተርናሽናል ማርኬት የሚባል ነገር የወቅት ኢንፎርሜሽን እጥረት ሊሆን ይችላል። ያኔ ብዙ ኦፖርቹኒቲዎች አልነበሩ ይችላል። ከኮቪድ በኋላ ነው ነገር በጣም እንትን የሆነው በጣም ቡም ያደረገ ማርኬቱ። ኢንተርናሽናል ኦፖርቹኒቲዎች ነበሩ። እዚህም ያሉ ካምፓኒዎች ጥሩ እንደ እድል ሆነ ካምፓኒዎች ስለገባ ሆኔ ብዙ ማርች ያለው ግን አሁን ለምሳሌ አፕወርክ ላይ በጣም ሬቱን በጣም ትንሽ ካደረግን እና የሆነ የምናሳያቸው ሾኬዝ የምናደርገው የተወሰኑ ፖርትፎሊዮዎች ካሉ ኢንተርናሽናል ማርኬት ቺፐስት ኢቭን ከገንዘብ ከአንጻር እንኳን ትንሽ የሚከፍሉን እዚህ ደሞዝ የሚከፍል አይነት ብር ነው። አይ ቲንክ ኤክስቼንጅ ሲሆን ብዙ ነው የሚሆነው። አሁን ጁኒየር ዴቨሎፐር ቢሆን አዲስ ታይም ሞር የምናደርገው ኢንተርናሽናል ማርኬት ለማግኘት ነው። ምክንያቱም በጣም ፍሌክሲብል ነው። ፕላስ ደግሞ በጣም በተለይ የፈለግነውን ነገር ነው የምንሰራው። ኢቨን ከሰላሪ አንጻር ደግሞ ጥሩ ሪዋርዲንግ ነው። ክፍያ ጥሩ ነው። ኢቨን ቺፐስት ትንሽ እንኳን 1,000 ዶላር ምናምን ማግኘት ቀላል ነው የሚሆነው ማርኬት ላይ። አሁን ትንሽ ገበያው ቀዘቀዘም እዛ በደንብ ስትራይቭ ማድረግ ይመስለኛል። ቆንጆ አትሉክ ነው።
ይሄም ትንሽ personal question ሊሆን ይችላል ግን how do you balance professional life like your personal interests hobbies ምን hobbies ምን ደስ ይላል out of your life እኔ ብዙ አለኝም to be honest ግን ሩቲን አለኝ ጠዋት ተነስቼ ጂም ነው የሚሄደው ከይታ አይደር ሪካርድ ቤት ሄዳለሁ ኦር መስራት ከፈለኩ ተመልሼ ከሆነ ቢሮ ሰርቼ ጀስት ይሄ የሆነ ትምህርት ባለ ወይ ማታ ወይ አንድ ለማድረግ ሞክረው ሶ እንደዚህ አይነት የሆነ ላይ ኤክስትራ ካሪኩላሪቲ ብዙ የለም ፐርፐዝ ስለምፈልግ ነው ማስባቸው ሆቢዎች አሉ ለወደፊት እሰራለሁ ማስበው ሩቲን ከሆነ ሞር ኦፍ ባላንስ ነው የሚሆነው በጣም ቀላልም ነው የሚሆነው ለማኔጅ ለማድረግ ሶ ሩቲን ፊልድ ማድረግ ሞር አሪፍ ይመስለኛል ሶ ኢትስ ኢዚ ቱ ባላንስ አይ ደስ ይላል so last question እስካሁን የተናገረው ተናግረን አብዛኛው ግን what message would you like to share with aspiring professionals like የሆነ አጭር ሜሴጅ ተናገሪ ብለሽ ምን ያለሽ እኔ ላሉት ዴቨሎፐር ብዙ ሜሴጅ ማስተላለፍ ይችላል ምክንያቱም ሁላችሁም በጣም ብዙዎች ናችሁ በጣም እዚህ ኢቨንት አዘርቶ መጥራት ራሱ በጣም ሞቲቬትድ ይጠይቃል ኪፕ ጎይንግ ነው ሌላ የምችለው ነገር ኦልሬዲ እየያዛችሁ ስለሆነ keep going you are doing a great job እና የተለያዩ ኦፖርቹኒቲዎችንም ሲዝ ለማድረግ ሞክሩ that's my message last question in the half ላድርገው እና አሁን አንቺን ኮንታክት አድርገሽ ሊንክድኢን ኢንተርኔሽን እያየ ነው ነበር እና we're all impressed እና አብዛኛችን obviously ሲኒየራችን ነሽ በብዙ ግን የሆነ ኢምፖስተር ሲንድሮም ነገር ተሰማና ኢምፖስተር ሲንድሮም ያጋጥምሻል ካላጋጠመሽ ያው ያጋጥምሽ ግን how do you combat እንዴት ነው አሁን አብዛኞቻችን የሚሰማን ስሜት ነውና how do you deal with that ያጋጥምሽ ወይስ ሲያጋጥምሽ I think ማንኛውም ሰው ላይ ማንኛውም ስፔሻሊ ኢንቴክ women ኢንቴክ ላይ የሚያጋጥም ይመስለኛል አንደኛ ብዙ ሰው ስለቅ ክላስ ደግሞ ቻሌንጅ አሁን ቻሌንጂንግ to be honest ስለሆነ previously achieve ያደረጋቸውን ነገሮች አንድ ስሜት የማድረግ ነገር ሁላችንም ላይ ያጋጥማኛል sometimes ግን ብዙ ጊዜ አሁን እንደዛ ሲያጋጥመኝ በቃ for time consume እንዲያደርግ ቶታል አልፈቅድም most of the time የተለያዩ ቻሌንጆችን በማድረግ ሞር ቻሌንጆችን ፌስ አድርገን ሞር ኤክስፒሪየንስ ባለን ያ ነገር ኦቨርካም ማድረግ የምንችል ይመስለኛል ምክንያቱም በቃ አቺቭ ያደረግነው ኦርዲነሪም ሆነም ላይፋችን ፓዝ ላይ የሆነ ነገር አድርገን የሆነ ነገር ሰርፍ ያገኘነውን ነገር earn ማድረግ ያለብን ወይ ደግሞ ፖዚቲቭ መቀበል ነው እንጂ ራሳችን ማይን እናደርግበት ደግሞ በጣም የበታች ምናደርግ ሆነ አይገባም ሶ እንንቶት ለመፍቀድ ረጅም ጊዜ ኮንትሮል አለመፍቀድ ራሳችንም ሞር ትልቅ ቻሌንጆችን የበለጠ ፌስ በማድረግ ደግሞ ሞር አቺቭመንታችን በደንብ እንትን ይለዋል በደንብ ያጎለዋል ለራሳችን ማለት ነው በዛ ነገር ሁሌም ባይሆንም በዛ ብርካም ለማድረግ ከጥሩ ነው ይስባል እኛም በጣም ቆንጆ ሜሴጅ መጨረሻ ላይ ሰጠን so thank you for joining us በገና በድጋሚ thank you for joining us everyone else thank you for joining us ስለሪሃና ደስ የሚል ጊዜን ያሳለፍነው ስለተዋወቅን ስለሰራቻቸው ስራዎች ስላለችው ኢንዱስትሪስ
አድማጮቿን ሰማት። ከዚህ ብዙ ነገር የምንችል ይመስለኛል። ሶ ቴንክ ዩ ሃና። Thank you so much, Yordanos, Hannah, all of you. Thanks for joining, for having me. አመሰግናለሁ። ካንማራለን ኤክስፔክት አድርጉ ኢምፕሬሽኑ ስለጠራችሁ ሆፕፉሊ ትንሽም ቢሆን ነገር ተጠቀማችሁ ተስፋ አደርጋለሁ። ሶ እንደማገኛችሁ ተስፋ አደርጋለሁ። በተለይ ኢቨንቶች ሲሚላር ግሩፖች ውስጥ ተስፋ እናደርጋለን። ቴንክ ዩ። ሶ ቢፎር ዊ ራፕ አፕ ኤቭሪዋን ከጂዲጂ ወይም ዴቨሎፐር ኮሚኒቲ ጋር ኮኔክት ለማድረግ ሞክሩ። እንደዚህ አይነት ኢቨንቶች ሪሃና አይነት ኢንስፓይሪንግ እና ሌሎች ገስት ይኖረናል። ኤኒ ኩዌስችንስ አይዲያስ ካላችሁ ዶንት ሄዚቴት ቱ ሪች አስ አውት ኦን ኤኒ ሶሻል ሚዲያ ሃንድልስ። ሶ ቴንክ ዩ ሪሃና በድጋሚ ለሁላችሁ መልካም ሰንበት፣ ለክርስትና እምነት ተከታዮች ደግሞ መልካም ሆሳዕና ይሆንላችሁ። ቴንክ ዩ በድጋሚ እናመሰግናለን። Thank you guys. Have a nice weekend. Ciao. Bye.